እንዴናችሁ ተመልካቾቻችን ነጸብራቅ ላይ ነው የምትገኙት። ነጸብራቅ እንግዲህ ከቡርሃን ጋር የተለያዩ ጉዳዮችን ያነሳን የምንወያዩበት የምንጫወትበት ቆይታ ነው። ዛሬ ደግሞ አንድ አዲስ ርዕስ ይዘን መተናል። ፈረንጆች ኢጎ ይሉታል፣ እኛም በተለምዶ ኢጎ ብለን ነው ኢጎይዝም ይባላል። በሱ ነው የምንጠቀመው። አማርኛ አቻፍቺ ልናገኝነት አንቻልንም፣ ግን እንዲሁ ለራስ የሚሰጥ የተጋነነ ግምት ብለን ይዘነዋል። ይሄ ለራስ የምንሰጠው የተጋነነ ግምት ከምን የመነጨ ነው? መፍትሄዎቹስ ምንድናቸው? እንዲህ አይነት ነገሮች ኢጎይዝም ራሱ የሚያስከትለው ተጽዕኖ ምንድነው የሚለውን ከቡርሃን ጋር በሚኖረን ቆይታ ምንጫወት ይሆናል። አብራችሁን ቆዩ። እንዴት ነህ ቡርሃን? አለሁልሽ። በጣም የዛሬውን ርዕሳችንን እንዴት አየኸው? የዛሬው ርዕስ በጣም ቆንጆ ነው። በየቀኑ አብሮን ያለ ጉዳይ ስለሆነ ከሌላው ራቅ ካሉት ርዕሶች ከስከዛሬዎቹ በጣም የተሻለ ርዕስ ነው። ብዙ ጊዜ አንዳንድ ሰዎች ትንሽ አንድ ነገር ለማድረግ ሲፈሩ ወይ ለራሳቸው በጣም ከፍተኛ ግምት ሲኖራቸው ይሄንማ አላደርግም በክብሬን አይመጥነውም አይነት አመለካከት ሲኖርባቸውና ስናስተውልባቸው እሱ እኮ ኢጎ አለበት፣ እሷ እኮ ኢጎ አለባት፣ ኢጎይዝም እንላለን። ኢጎ ምንድን ነው? ኢጎ ራስን ማፍቀር ወይም ደግሞ ለራስ በጣም የገዘፈ ስሜትና ቦታ መላበስ ማለት ነው። በአጭሩ ስንገልጸው ብዙ ጊዜ እንደ አንዳንድ ምሳሌዎች አሁን ምን ይባላል መሰለ፣ አንድ ሰው የሆነ ሬስቶራንት ሄደና ለቅምሻ የተቀመጡ ምግቦች ይኖራሉ፣ እንደ ኮክቴል ነገር የምግብ ማዳረሻ ሰዓት ላይ ልትመገባቸው የምትችላቸው ማንኛውም ሰው በነፃ ገብቶ ሊመገበው የሚችለው ነገር ነው። ቢረባው እንኳን እሱን ነገር አያደርግም። ለራሱ የሚሰጠው ግምት በጣም ከፍተኛ ከመሆኑ የተነሳ አይ ያንንም አልበላም፣ እንደው የራሴ ምግብ አዝዤ እስኪደርስ ድረስ እጠብቃለሁ፣ በረሃብ እየሞተ ግን ያንን ነገር ማድረግ አይፈልግም ይላሉና ይሄ በጣም ለራሳችን የምንሰጠው ግምት እንዲህ ነገር አላደርግም፣ ይሄን ነገር አልወድም፣ እዛ ቦታ ላይ አልገኝም፣ እኔን አይመጥነኝም፣ እኔ እዚህ ጋር ነው ያለሁት የሚለው ለራሳችን የምንሰጠው በጣም የተጋነነ ግምት ከየት ነው የሚመጣው? አሁን ምናልባት አንዳንዴ ከፈል አድርገን ከማየት አንጻር አንዳንዴ ይሄ ሀፍረት ይሉኝታ የሚባለው ነገር አለ። ለምሳሌ የሆነ ነገር አሁን ካነሳሻቸው ምሳሌዎች አንጻር የሆነ ቦታ የሆነ ነገር ለማድረግ ይሉኝታ የሚል ነገር ካልቸራል የሚሰሙ ስሜቶች አሉ። ግን እሱ ራሱ ደጋፊ ይሆንና ራስን በጣም አክብሮና አክብዶ ማየት ይሆንና ወደ ኢጎ ያድጋል ማለት ነው። ይሄ ጉዳይ ከብዙ ነገሮች አኳያ ይመጣል። አንድም አሁን ባነሳ ነው እንግዲህ ባህል ራሱ ከባህሎቻችን ስናድግ አንዳንድ ማህበረሰብ በቃ እንዲሁ ስታዩ የራሱ የሆነ ኢጎይስቲክ የሚመስሉ ነገሮችን ያዳብራል ራሱ ሲያልፍ። ከዛ ውጭ በኖርማል ሰርከምስታንስ ውስጥ ደግሞ እንግዲህ ከልጅነት ካስተዳደገም ካደግንም በኋላ በሚኖሩ ኢንተራክሽንስም ሆነ የተለያየ ባህሪያት እንዲሁ እያሳደግነው የምንመጣው ነገር ነው የሚሆነው። ስለዚህ አንድም ስናድግ ያደግንበት ከባቢ የሚጨምረው የባህል እውነታ አለ፣ የቤተሰብ የተለያዩ ነገሮች። ሁለትም አጠቃላይ ኤንቫይሮንመንትም ላይ ደግሞ ባለው ጀነራል መስተጋብር ውስጥ የሚዳብር ነገር ነው፣ እየተላበሰ ነው የምንመጣው ነገር ነው የሚሆነው። አሁን አንዳንድ ጊዜ የምናነሳቸው ሀሳቦች አሁን ቅድም ብለኸኛል፣ ራስ በጣም አፍቅሮተ ራሳችንን በጣም ስንወድ ስናፈቅር ብለናል። ግን ይሄ ደግሞ ምናልባት ሌሎች የተለየ ትርጉም ሊሰጡት ይችላሉ ብዬ አስባለሁኝ። ሰልፊሽነስ ምንለው ራስ ወዳድነት ምንለው ራስ ወዳድነትና ኢጎይዝም ምንድነው ልዩነቱ? በጣም ቆንጆ ነው። በጣም አሪፍ። ሰልፍ በጣም ይለያያል። ራስ ወዳድ ሞር ራስ ወዳድና ይሄ ኢጎ ስንል ራስ ወዳድነት ራስን መውደድ ነው። የራስሽ ምክንያት አስቀምጫለሽ ወደ ናርሲስት ነገር ነው የሚወስድሽ። እንደውም ራስ ወዳድነት ሰልፍ ሴንተር ራስን ብቻ ማማከል፣ ለራስ ጥቅም ብቻ መኖር፣ ራስን ብቻ ማገልገል፣ ራስን ብቻ አሸናፊ ማድረግ ማለት ነው። ኢጎ ስንል ደግሞ አፍቅሮት ራስን መውደድ ማለት እኔ እኮ በቃ የተሻልኩ ነኝ፣ እኔ በጣም እችላለሁ፣ እኔ በጣም ምናምን ነው። ይሄኛው ለራስ ብቻ አገልጋይ፣ ለራስ ብቻ ሁሉንም ነገር ለራስ ይሄኛው ደግሞ ራስን ማጉላት ነው። ይሄ ራስን ማስተዋወቅ ነው። ያኛው ከጥቅም አንፃር ሁሉንም ነገር ወደ ራስ መውሰድ ነው። ይሄ ደግሞ ስሜት ብቻ ነው። ስሜትን እኔ የተሻልኩ ነኝ ብሎ ማስተዋወቅ ነው። ይሄኛው ፕሮሞት ላይ ነው። በቃ ምናምን አገላለጽ ራሱ ኩራት የተሞላበት አየሽ፣ ወደ ኢጎ ስትመጪ ማለት ነው። ይሄኛው ራስ ወዳድነት ግን የሆነ ነገሮች ሲመጡ አሁን አድቫንቴጅ ሲመጣ እና ለራስ ብቻ ራስ ወዳድነት። ኢጎ ሲሆን ግን ለራስ እንደውም የተለየ ግምት ስለምትሰጪ አድቫንቴጆችን ከመጠቀም ይልቅ አድቫንቴጆች ያመልጡሻል። በኢጎ ባህሪ ኢጎ ስንላበስ ወይም ደግሞ ይሄ ራስን ማፍቀር፣ ለራስ የተለየ ግምት መስጠት፣ ለራስ
የሆነ የተጋነነ አመለካከት መላበስ መያዝ ምናምን ነው መንፈሱ። ራስ ወዳድነት ግን በቃ እኔ ሊል ይችላል ሰውየው እኔ እኮ በጣም ማረባ ሰው ነኝ ብሎ ራሱን ሊሸጥ ይችላል ለሰዎች። ግን ማረባ ሰው ነኝ ምናምን ብሎ የሚያስቀምጠው ግን የሆነ ነገር ለማግኘት ነው። አዎ አድቫንቴጅ ለማግኘት ነው። በኢጎ ካለበትስ በተአምር ይሄን አይልም። ቢቀርብኝ ይሻላል ክብሬን አይመጥነውም አይነት ነገር ክብሬን አይመጥነውም። ስለዚህ ኢጎ አይዞ ራስን ማግዘብ ስለሆነ እንደውም ብዙ ለሰልፊሽነስ አይመችም። ከግብዝነት ጋር አሁን በተለምዶ ይሄ ሰው ግብዝ ነው ይባላል ወይ ኩሩ ነው ልንለው እንችላለን። ከግብዝነት ጋር ልዩነታቸው ምን ያህል ይሆን? ግብዝነት ወደ ጉራ ነው የሚሄደው። ፊዚካሊ ሪአክት የምናደርግበት ነገር ይመጣል። ግን በራሱ በጣም ጥሩ ፖይንት ነው ያነሳሽው። ተያያዥነት አለው። በቃ ኢጎ የምንለው ነገር አሁን ግብዝ ካራክተርም ሊያላበስ ይችላል። ሪአክሽን ወደ ጸብ ሊያስኬደው በሚችል ወደ ምን በጣም ቆንጆ ነገር ነው የሚያገናኝ የሚያመሳስል ነገር አላቸው። በጣም ግብዝነት ሞር አክቲቭ የሆነ ኢጎ ነው ማለት አክቲቭ የሆነ ወደ ድርጊት የሚቀርብ የሚሻገር ነገር ነው የሚሆነው። ግን ፖይንቱ ራሱ ኢጎ የሚባለውን ነጥብ ሶስቱ አመለካከት ነው። አቲቲዩድ ነው። ነገሮችን የምታየው ለራስሽ በምትሰጪው የተጋነነ ራስ አፍቅሮተ ራስ ሁሉንም ነገር የምታይበት አንግል አንድም ለግብዝነት ራሱ ይጋብዝሻል ባህሪው። ስለዚህ ዋናው ነገር አመለካከት ነው። እንዲሁ ዝም ብለሽ ተወስጁ አንድ ሰው ለራሱ የሰጠው የተጋነነ ነገር ህይወትንም ተፈጥሮንም የስራን ኢንተራክሽንም በመስሪያ ቤት ውስጥ በቃ በዚህ ባህሪ የተሞላ ሰው የሚሰራበት መስሪያ ቤት የሚውለው ውሎ የሚኖረው ትዳር የሚኖረው አጠቃላይ ግንኙነት ሁሉ በዚያ የተቃኘ ስለሆነ ቶታሊ ከሌላው በጣም በጣም ይለያል። የራሱ ኢምፓክት አለው። ግብዝም ያደርጋል በጣም በብዙ መስፈሪያ ስቴጅ። እንዴት ነው አንድ ሰው ኢጎ እንዳለበት ሊያውቅ የሚችለው? ኢጎ ያለበት ሰው እንደውም በጣም ብዙ ሰዎች በሽታቸውን በቀላሉ መረዳት ከማይችሉ ሰዎች ዋናው ኢጎ ያለበት ሰው። ኢጎ ያለበት ሰው በሽታውን ለማወቅ በጣም ይቸግራል። አንደኛ ሳይኮሎጂካል ፕሮብለም ዝም ብሎ ሳይኪክ እንጂ ባዮሎጂካል ነገር ስላልሆነ የአመለካከት ጉዳይ ስለሆነ ነገሮችን ሁሉ የሚሰማበት የአሰማም ሂደት በጣም ስለሚለይ የሚሰማው ሁሉ በራሱ ኢንተርፕሬት እያደረገ የሚረዳው ስለሚሆን ተሳስተሃል ተብሎ ሲነገረው መጀመሪያ የሚሰማው ተሳስተሃል ያለውን ሰው አንደኛ ስለሚቀናብኝ ነው ብሎ ሊያስብ ይችላል። ሁለተኛ ምቀኛ ስለሆነ ነው ብሎ ሊያስብ ይችላል። እሺ ሶስተኛ አያችሁ እኔ የተሻለ ነገር ስላለኝ ሁሉ ጊዜ ሰዎች እንደተሳሳትኩኝ በማውራት እንደተቸው እና ሰዎች ሁሉ ይተቹኛል ይላል። ከዛ ውጭ ኮመንሊ መገለጫው ደግሞ ብዙ ጊዜ ይተቻል። ኢጎ ያለበት ሰው ስለሚተች በቃ እኔ የተሻለ ነገር ስለምሰራ ሁሌ ሰው እንደተቸኝ ነው ወደሚል እምነት ራሱን ያሳድግና የሚያምነው የሚከውነው ነገር በሙሉ ቀድሞ ሰዎች ከተቹት የሚመስለው በቃ የተሻልኩ ስለሆንኩ ሰው ደግሞ ታውቃላችሁ ምቀኛ ነው እቺም ብሎ አየሹ ይሄን ይዟል ቆልፏል ማለት ነው። ስለዚህ በሽታ እንዳለበት እየነገርሽ አይሰማሽም። ታዲያ መድኃኒቱ ምንድነው? መውደቁ ነው። የሆነ ሰዓት ላይ ይወድቃል በኤኒሚስ። ምክንያቱም ኢጎ የተሳሳተ አመለካከት ነው፣ ግን የተሳሳተ አመለካከት ነው። ለራስ ከመስመር ያለፈ የተጋነነ ግምት፣ እምነት፣ አተያይ ማለት ነው ነገርየው። ማናችንም ልክ አለን፣ ከልካችን በላይ አይደለን። ኪዱ የራሷን ማንነት ልኬት ናት። ከዚህ በላይ በጣም ከፍ አድርገሽ ራስሽን በመሳል ብታቀርቢው እሺ አይሆንም። ስለዚህ ልክሽን ሆነሽ ስትኖሪስ ዲፌንድ ባደረግሽበት ልክ ዲፌንድ ስትደረጊም ትሰሚያለሽ። ስለዚህ ሆሪዞንታል የሆነውን የሰው ልጅ መስተጋብር እውን ታደርጊያለሽ። ኢጎ ያለብን ብንሆን ከሁለት አንዳችን አንሰማማ። ስለዚህ ኢጎ በጣም በጣም ከባድ ችግር ስለሆነ እሺ የስሜት ፍቅር ነው። ለራስ ያለ ግነት ያለው የስሜት ፍቅር ነው። ስለዚህ ሁሌ ሲዶ አክሽን ይበዛበታል። የውሸት ትወና በሚኖረው የእለት ከእለት እንቅስቃሴም የህይወት ትርጉም የስብሰባ መሪ ሆኖ ገና ስብሰባ ላይ ሲቀመጥ የሚጀምርበት የስብሰባ ቶን ለሰዎች ሀሳቡን የሚያቀርብበት ቶን ምን
እኔ አውቀዋለሁ አሁንም አውራውንና ዞሮ ዞሮ ስብሰባው ቢያስፈልግም ማጠቃለያውን ያወቁት ነው አሁን ስብሰባ የጠራኋችሁ እንዲሁ ግን እድል ለመስጠት ያክል ነው በሚል ቶንና መንፈስ ነው የሚቀመጠው። ስለዚህ አጠገቡ ያሉ ሰዎች በሙሉ ገና ሲቀመጡ ታክተውት ነው የሚቀመጡት። ግን ግዴታ ይሆንባቸው ነው ይቀመጣሉ። ከዛ ዲፌንድም ለማድረግ ዝግጁ አይሆኑም። ምንድነው የሚሆኑት? ተናግሮ ይጨርስ፣ ከዛ ተናግሮ ይውጣ፣ ይሁን መጨረሻ ግን ፌለሩ ግን ብቻውን ያስቀረዋል። ስለዚህ ያኔ መደንገጥ ይጀምራል፣ ያኔ መማር ይጀምራል። በአብዛኛው እውነታው ይሄ ነው። ካልሆነ ፕሮፌሽናሊ ኤክስፐርት የሆኑ ሰዎች ሊያግዙት ይችላሉ። በዴይ ቱ ዴይ ላይፍ ግን ለአስተያየትም ዝግ ስለሆነ መውደቁ ነው ኢጎ ያለበትን ሰው የሚያስተምረው ፌለር ነው። ስለዚህ ውድቀቱን ሲያስተውል ለካ ኢጎ ነበረብኝ ብሎ ነው እንጂ ሊያስታውስ የሚችለው በዛን ሰዓት ኢጎ እንዳለበት ማወቅ አይችልም ማለት ነው። በኖርማል ሰዓት አያውቀውም። ልክ ፌል ሲያደርግ ለምንድን ነው ግን ይልሻል። ይኸውልሽ አሁን ለምንድን ነው ግን ሰዎች ገጥሞሽ አያውቅም? አንዳንዴ ለምንድን ነው ግን ሰዎች ሁሉ ጊዜ እኔን እንትን የማይሉኝ? ለምን አሁን ከጓደኞች ማለት አንቺ ግን ለምንድን ነው ማለት እንግዲህ ፊር ብላ እያለቀሰች ሊሆን ይችላል። ግን ለምንድን ነው አንቺ እንደዚህ የማትይኝ? ለምንድን ነው ግን ሰዎች ሁሉም ሰው እኔ ላይ እንዲህ የሚለው? ይሄን ነው ቶኑ እንደዚህ ሲሉ ከዚህ በፊት አንቺ ቦትሮስ መች ትሰሚያለሽ? ብዙ ጊዜ ነግረንሽ ነበር እኮ አልሰማ ብለሽ ነው አይነት መልስ ነው የሚገኘው። አንዳንድ ባለሙያዎች ምን ይላሉ? ኢጎ ያለበት ሰው ራሱ ላይ እነዚህን ባህሪያት ያሳያል ወይ ደግሞ እንደ መገለጫ ራሱ ላይ ሊመለከት ይችላል። አንደኛው ፍርሃት ነው። ውስጡ ሀሳቡ ራሱ የፍርሃት ስሜት ይፈጥርበታል። ሁለተኛው ደግሞ የማጣት ስሜት፣ አሁን ሴኩር አለመሆን፣ በነገሮች ባለህ ነገር ላይ አለመተማመን፣ ይህን ነገር ባጣውስ፣ በገንዘብም በማንኛውም መንገድ ባለህም አጠገብህ ባለም ሰው ጭምር ሴኩር አለመሆን፣ እርግጠኝነትን ማጣት። ሌላኛው ደግሞ ለውጥ፣ ሁልጊዜ አንድ ነገር ላይ አለመርጋት። ዛሬ ያለህ አስተሳሰብ አለ፣ ነገ ደግሞ ሌላ አስተሳሰብ አለ። በነገሮች ላይ የምትሰጣቸው አስተያየት በየቀኑ ተቀያያሪ ተለዋዋጭ ይሆናሉ። አንድ ሰው ራሱ ላይ እነዚህ አይነት ነገሮች ካስታወሰ ያ ሰው ኢጎይዝም አለበት ወይ ደግሞ ኢጎ ያጠቃዋል ማለት ነው ይላሉ። አንተ ምን ትላለህ? ምንም እርግጠኝነት አይኖረውም። ትክክል። በጉዳዮች ላይ መተማመን አይኖረውም። አይሹ አሁን ይሄ ማለት ምንድነው ፖይንቱ ስትይ አስተያየት አንስቶ የእውነት አንዳንድ ጊዜ የሆኑ ትችቶች እንዲቀርቡለት ሲፈልግ አያገኝም ያንን ትችት። ምክንያቱም ቀድመው ሰዎች ሲያዩት ሲተቹት የማይሰማ ምቀኛ የሆነው እንጂ ክፋት ኖሮበት እንጂ እያለ ነው የኖረው። ስለዚህ ሁሉም ሰው ወይ እሱ እኮ አይሰማም ስለዚህ ብለን ይናገር። አይሹ ይሄ ላይ ሲደርስ ያኔ መነጠል ይሰማዋል። ስለዚህ ብቻውን እንደሆነ ያን ይረዳዋል። ስለዚህ የፈለገ ነገር ቢያወራ ማን ጀጅ አድርጎ ትቶታል ሰው። ለዚህ ነው መገንጠል መነጠል የውስጥ ባዶነት የሚሰማው። ከዛስ ስርቹ ይሆናል። ለምን አንድ ኢንቫይሮንመንት ላይ ሲቀመጥ ሁሉም ሰው ተመሳሳይ አመለካከት ስለሚይዝበት ቴስት ኦፍ ላይፍ ያጣል። ይሄ እርካታውን አያገኘው። ግን ከውስጡ ደግሞ ያለው ራስን የማፍቀር ግነቱ የተካበደ አይደለ? አይ ልክ ነኝ አልወደኩም ነው ችግር የለውም አስተካክለዋለሁ እያለ ከራሱ ጋር እያወራ አልወደቀም እንጂ እኮ ወድቋል ኦልሬዲ። መንፈሱ ደስተኛ አይደለም። ግን ለራስ ደግሞ ያለው የተጋነነ ግምት አለ አይደለ? የተለያየ ኤክስኪውዝ የተለያየ ሰበበኛ ነው። በጣም ኢጎ ያለበት ሰው ሰበበኛ ነው። ከሰበብ አይወጣም። ኦልዌስ አንቺ እንደዚህ አድርጌ ደግሞ እንዲህ አድርጌ በሚል መንፈስ ውስጥ ራሱን እያጠረ ደህና እንደሆነ እያሰበ የሆነ ጥሩ ነገር እንዳለው እያሰበ ነው የሚያሳልፈው። ግን ሪያሊቲው አይደለም። ስለዚህ ያለበት ኢንቫይሮንመንት ላይ በግድ የለም እስኪ ነገ መስሪያ ቤት ስገባ ፍጥሩ ሰላምታና በጥሩ አቅም ምናምን ብሎ ገብቶ ከጥበቃ ጀምሮ በጣም በፈገግታ ሰላም ያለ ሄደ። እሺ እንዴ ሰው ምን አስቦ ነው እያንዳንዱ ሰው እያለም ሄደ። ስለዚህ የሆነ ካፌ ላይ የረፍት ሰዓት የሻይ ሰዓት ላይ ወጣው ለምሳሌ ቁጭ ብለው እየተጫወቱ ነብሴ ዛሬ እንዴት ነው ፈገግ ብላ ነው ምናምን የግል ወሬያቸው ላይ ራሱ ሰውየውን የሚያገል ነገር ነው የሚያወጡ። ከዛ መልሶ እንደገና ይረበሻል፣ አይረጋጋም። ስለዚህ ሌላ አማራጭ ደግሞ ይፈልጋል፣ ደግሞ ሌላ አማራጭ። ከዛስ የዛ ሰው በሽታ ደግሞ እንዳይገኝ ህመሙ እንዳይታወቅ ለራሱ የሚሰጠው አጥር አለ። ራሱን ለመጠበቅ የለም አይ እኔ ደህና ነኝ በጣም ጥሩ ላይ ነው ያለሁት የሚያስብል አይነት ደስ ፈገግ ብሎ ይሄ የውሸት የሆኑ አክቲንጎች አሉ። እንዲያውም እነዚህ ትወናዎች ሰዎች እስኪቀኑበት ድረስ ይደርሳሉ። ሁሌ ይሄ ሰው ግን ደስተኛ ነው በቃ ማለት ኖርማል ምናምን ብሎ ሰው ሊያስብ ይችላል። ግን ሲወድቅስ
በቃ እንደ ፊኛ ሲፈርጥ እንደ ማለት ነው። እና በአንድ ጊዜ ነው ኩምሽሽ የሚለው። ከባድ ነው በጣም። ፍቅር ላይ የፍቅር ግንኙነት ላይ ያላቸውስ ሁኔታ አንድ ጓደኛዬ ምን አለችኝ መሰለ፣ ስለዚህ ጉዳይ እያወራን ፍቅርን እንደ ሽንፈት ነው የሚቆጥሩት ኢጎ ያለባቸው ሰዎች ብላን የጀመረችልኝ። ምክንያቱም እኔ አንድ እንዲህ ጓደኞቼ መሀል አንዱ ሰው ከአንዲት ልጅ ፍቅር ያዘው፣ ግን ለኛም ለሷም ለማንም አያሳይም። እንዲሁ ያልተለመዱ አይነት ባህሪያትን ስላየንበት ብቻ ነው ልናውቅ የቻልነው እንጂ አያምንም በጭራሽ። ኧረ እኔ በቃ እንደናንተ ልክ ጓደኛዬ ነች ነው የሚለው። እሷም ብትሆን ገፍታ ብትመጣም እንኳን ሊቀበላት ስላልቻለ ትታው ሄደችና እንዲህ አይነት ነገሮች ውስጥ ራሳቸውን መቀበል አይፈልጉም። ሌላ ሰው እንደወደዱ ማሳየት አይፈልጉም። ውስጣቸው ያለውን ነገር ሌላ ሰው እንዲሰማባቸው አይፈልጉም። ለምንድን ነው ፍቅርን እንደ ሽንፈት የሚቆጥሩት? እውነት ከሆነ በጣም ቆንጆ ምሳሌ ነው። መቀበል አይፈልጉም ምንም ነገር። ግን ይሄ ምሳሌ ነው፣ ቆንጆ ምሳሌ። አይሽ ፍቅር ተይዟል፣ ግን እንዳልተያዘ አክት ያደርጋል። ይሄንን መንዝሪው በብዙ መልኩ ኪሱ የታክሲ ሳንቲም የለውም፣ ግን በእግሩ ይጠሰጥሰዋል እንጂ የታክሲ ብሎ ሰው አይጠይቅም። እሺ፣ ከዛ ርቦት ሊሆን ይችላል በጣም አሁን የበላ ነው ምሳሌ ሊሆን ይችላል። ያውም ጥሩ ምሳሌ ቀርቦ እባክህ ምናምን ጠግቤያለሁ ገና ወደ ምሳ አሁን እኮ ይበላ ነው። ይሄ ማለት ይሄ ነው ዋናው ነገር። ከዛ ፍቅርም ጋር እንኳን በተያያዘ ቢሆን አንደኛ ከተፈጥሮ ስትወጪ፣ አሁን የሰው ልጅ በተፈጥሮ ውስጥ ሲኖር ምንድነው መሆን ያለበት? በቃ ራስን መሆን always። ለምሳሌ to be being or having የሚል አንድ መጽሐፍ አለው አንድ በጣም ኤሪክ ፍሮም የሚባል በጣም ደስ ይላል። መሆን being or having ወይ ገንዘብ ሀብት መኖር ሀብታም መሆን ወይም ደግሞ ራስን መሆን ነው የመጽሐፉ። ግን መሆን ራስን መሆን ራስን መሆን ላይ always ልክነት አለ። ለምን? ፍቅርም ዋናው አንዱ ማሳያ ነው የህይወት በፍቅር መሸነፍ ሰው የመሆን ማሳያ ነው። እንደውም ፍቅር የሚባለው እውነታ የሰው ልጅ ሲኖር አንዳንዴ በጣም ለሰዎች በሐሳብና በአስተሳሰብ ያልተጠበቀች ሴት ጋር ይላል ሰው፣ ወይም ያልተጠበቀ ወንድ ጋር ይላል ማለት ሁለት ጥንዶችን በማየት። ግን ፍቅር የሰው ልጅ ሰው በመሆን ዓለም ውስጥ ትንሽ ትልቅ፣ ሀብታም ድሃ፣ አዋቂ የማያውቅ ከሚለው ቶን ውጪ የልብ ዓለምን ስንመለከት ሁሉም የሰው ልጅ ወጣት፣ ሽማግሌ፣ ኤቭሪዋን አንድ መሆኑ የሚያሳይ ምልክት ነው ፍቅር። ስለዚህ በፍቅር መሸነፍ ማለት የሰው ልጅ ሰው መሆኑን ፕሩፍ የሚያደርግበት ገሃዱ ነው። አሁን ወደ ኢጎ ስንመጣ ኢጎ ያለበት ሰው አፍቅሮተ ራስን ማፍቀር፣ የራስ ግናዊ አፍቅሮት፣ ይሄ ጉዳይ ባለበት ዓለም ውስጥ ፍቅር ይዞታል። ራሱ ጋር ሌላ ጦርነት ይጀምራል። ዞር ብሎ መሸነፍ የሚባል ነገር ማሳየት አይፈልግም። ልቡና ስሜቱ ራሱን በማፍቀር ስለተጠመደ ሁለተኛ ፍቅር የለውም እሱ። ስለዚህ የሱ ፍቅር ማለት ራሱን ማፍቀር ላይ ነው። በራሱ ማፍቀር ውስጥ ምን ሆኗል? ራሱን አንግሷል፣ ራሱን ሞልቶታል። ምንም ጎዶሎ የለኝም የሚል መንፈስ እየተከተቀው ስለሆነ ማፍቀር ደግሞ መሸነፍን ማሳየት ነው። ትልቁ አፍቃሪ ተሸናፊነቱን መመስከር የሚችል ነው። አፈቅርሻለሁ፣ አሸንፈሽኛል፣ ምን ላድርግልሽ፣ ምን ልታዘዝሽ፣ አንቺን በማፍቀር የሚሰማኝ ስሜት እንዲህ በሚሉ ቃሎች ተሸናፊነትን በትክክል የሚገልጹ ቃሎች ናቸው በፍቅር ውስጥ ያሉት ሰው የመሆን ገሃዶች ስለሆኑ። አንድ ጎ ያለበት ሰው መጥቶ በቃ አንቺን ካየሁ ጀምሮ መተኛት አልቻልኩም፣ እንቅልፍ ሊወስደኝ አልቻለም፣ ምግብ ሊበላ እና ተሸንፌያለሁ ብሎ ከአንደበቱ ሊወጣ አይወጣም። ኤክስኪውዝ ይፈልጋል። ከዛስ እውነትን ይክዳል። በጣም ትልቁ ነው ገሃዱ። የለውም፣ ድሃ ነው፣ ነጭ ድሃ። በፍጹም መቀበል አይፈልግም። ተሳስቷል፣ በፍጹም መሳሳቱን ሊቀበል አይፈልግም። ስለዚህ ፋንታሲ ውስጥ ይገባል። እያደገ ሲሄድ ፋንታሲ ውስጥ ይገባል። መጨረሻ ስብራቱ ከሰው በታች ያደርገዋል። ብዙ ነገር ያሳጠዋል። አለኝ የሚለውን ነገር
ስለሚያምን እያጣው እየከሰረ እንዳልከሰረ ሰበብ ስለሚያስቀምጥ ለራሱ ማጣቱ በጣም ብዙ ነው። ከሆነ ስቴፕ በኋላ ፋንታሲ ሪያሊቲና ፋንታሲ ይሄ እውነትና እውናዊ የሆኑ ህይወቶች መኖር ይጀምራል። በአመለካከቱ ሪያሊቲ ውስጥ እንዳለ እያደረገ በተጨባጭ የሚኖር ህይወት ግን ይሄል ማለት ነው። ይሄ ነው እውነታውና መቀበል አይፈልግም፣ መግባባት አይፈልግም። መግባባት የሚፈልገው ግን በሱ ልክነት ነው። እያፈቀረ ፍቅርም በገሃድ ነው የሚያጣው። ትክክል ነው። ብዙ ሰዎች ላይ እንግዲህ እንዲህ አይነት ባህሪዎችን ልናይ እንችላለን። በቅርብም እንደው በጣም ብዙ ሰው ኢጎ አለበት፣ ይሄማ አንተ ይሄንን ኢጎህን ተው ይባላል። ኢጎ በተፈጥሮ የሚመጣ ነገር ነው ወይስ በጊዜ ሂደት እንዲሁ የምንላበሰው ባህሪ ነው? ናይስ። በጣም መሰረታዊ ነገር ነው የምንላበሰው ነገር ነው። በተፈጥሮ ሄሬዲተሪ ጄኔቲክ ብለን የምናስባቸው ነገሮች ላይ ብዙ ባህሪዎች ይነሳሉ። የተለያዩ ነገሮች ግን ጄኔቲካሊ በዋናነት ባዮሎጂካሊ የሆነውን ማንነታችንን አባትሽን ወይ እናትሽን ትመስላለሽ እንዲህ በመልክ በቃ የሆኑ ካራክተርስ ነው የምንወስደው። ኢጎ ግን አመለካከት ነው። አመለካከት፣ አተያይ፣ አቲቲዩድ፣ ዝንባሌ ማለት ነው። ነገሮችን የምንዳይ እውቀት አለ አሁን አይደለ? የሆነ እውቀት፣ ያንን እውቀት የምንሰፍርበት የመስፈሪያ ዘውግ ማለት ነው አመለካከት። ስለዚህ ኢጎም አመለካከት የአመለካከት ጉዳይ ጭንቅላት ላይ የተዳይ የአመለካከት ደግሞ ከልጅነት ጀምሮ ስናድግ የምንላበሰው ጠባይ ባህሪ ነው። ከዛ አንፃር አካባቢያችን ከተወለድን በኋላ የሚጎለብት ጉዳይ ነው። በየባህሉ በየአካባቢው ዝም ብለሽ ተመልከች። ለምሳሌ የሆነ አካባቢ ጠሪ አንተ እሱ እኮ ከእንትና ነው የመጣው ኦኬ እናንተ ሀገር ሰው እኮ እንላለን። አይሽ ነገሮችን በጣም ኩራት ነው ያለበት። እናንተ ሀገር ሰው እኮ ኩሩ ነው ምናምን እንላለን። እናንተ ሀገር ሰው እኮ አንተ ወንዱ ጨዋታ ይወዳል ምናምን ታያለሽ። ይሄ ማለት ካልቸራሊ የምንላበሰው ነገር ያሳያል። ከዛ አንተ እኮ ግን አትሰማም ደረቅ ከሆነ ግን አሁን ብዙ ጓደኞች እንደዚህ ብለሽ አታውቂም? ደረቅ አለቀ። ይሄ ማለት አሁን እኔ ለምንድን ነው ቀን የምተኛው ምናምን ትኛለሽ። አሁን ቀን መተኛት አሁን እላለሁ። ይሄ ማለት ምንም ያዳበርኩት ጉዳይ ነው። ባዮሎጂካሊ አይደል፣ በአንድ ጀንበር የሚቀየር ነገር በሂደትም የሚቀየር ነገር እንዳለ ሆኖ ማለት ነው። ስለዚህ ኢጎ ራስን የማፍቀር ጉዳይ በጣም አለ። ራስን ማፍቀር ውስጥ እየዳበሩ የሚሄዱ ነገሮች አሉ። የተፈጥሮ ጉዳይ አይደለም። ከተወለድን በኋላ ከልጅነት እስካለንበት እድገት እያደገ እየተቀያየረ መልኩም የተለዋወጠ የሚሄድ ነገር ነው። ቶክሲክ የሚባለው የኢጎ አይነት እስቲ ስለሱ ንገረኝ። ቶክሲክ የሚባለው በጣም ሰልፊሽ ያደርጋል፣ ራስ ወዳድ ያደርጋል እና አካባቢን በጣም የሚያበሳጭ ይሆናል። ለወዳጅ በጣም የሚያበሳጭ ባህሪ ነው ያለው። ሁልጊዜ ትክክል እንደሆኑ ማሰብ እና ከራስ ከሌላ ሰው በላይ በልጦ መገኘት። ኤግዛክትሊ። ለምሳሌ ኪዱ አፍቃሪሽ ኢጎ ያለበት ሰው ነው ብንል ሁሉ ጊዜ አንቺን የሚያናድ ነገር ነው የሚያደርገው። ሰብኮንሺየስሊ ራሱ በቃ ባህሪ ይሆናል። ለምሳሌ የሆነ ሰዎች ሰብሰብ ባሉበት ቦታ ከተቀመጠ በመጀመሪያ ደረጃ እሱም ብቻ ደስተኛ ለማድረግ ይሞክርና ሌላው ግን በሙሉ ነው የሚናደደው። ከዛ ስራ ያበሳጫል ይሄ ነገር በይ ወይም አበሳጨ በይ ይጨምርበታል። ከባድ ነው። ስለዚህ ቶክሲክ የኢጎ ደረጃ ማለት ሴንስለስ ለሌላው ምንም አለማሰብ፣ ዴንታቤስ ገደለሽ እና ምንም እያንዳንዱ ሰው ቢፈርጥ ቢፈጋ ምንም ከቃሉ ራሱ እንደምንረዳው እኮ ቶክሲክ ሲባል በቃ መርዛማ ደረጃ ላይ ደርሷል ማለት ነው። አዎ መርዛማ ነው የሚሆነው። ግን በጣም ደግሞ የሚያሳዝነው ፓርት ሴንስ ያንን መርዛማ ነገር በከባቢያቸው ላይ እየረጩ እንደሆነ አያውቁትም። ወደ ባህሪ አይደለ አቲቲዩድ አይደለ አሁን አቲቲዩድ ስንል ይሄ በብዛት ሰብኮንሺየስ የምንለው የአንጎላችን ክፍል ጠባያችንን ባህሪያችንን ሼፕ ያደርጋል። ድብቁ የአንጎል ክፍል የሚሉት ማለት ነው ባህሪያችን። ለምን በየቀኑ የምናያቸው ብዙ ማይገቡ ኮንሺየስሊ አናላይዝ ያደረግናቸው እውቀት ይሆናሉ። እውቀት፣ ግንዛቤ፣ መረዳት ይሆናሉ። ግን አንኮንሺየስ የሆኑ እነዚህ ወደ ውስጥ ደግሞ የሚገቡ ነገሮች ደግሞ ወደ ጠባይ ባህሪ ነው የሚሻገሩትና ከዛ እያንዳንዱ ድርጊት ላይ እርምጃ መውሰድ ይጀምራል።
የሆኑ ድርጊቶች ላይ ለምን ዲስከስ አድርገው የሚሰማው ሰው ከሆነ ሰዓት በኋላ ሁሉም ስለሚታክተው ይተዋል። አይሰማም። ኢጎ ያለበትን ሰው ማንም ሰው ለመስማት ፈቃደኛ አይሆንም። ይሄ ሰው የምን ይረዳል? የፈለገ ነገር ቢያወራ ሰው እንደማይሰማው ይገባዋል። ሰው እንደማይሰማው ይረዳል። ያኔ ለመኖር ሲል ያለው እርምጃ ምንድነው? ራሱን ዝቅ አድርጎ ተሸንፎ ሶሪ ይቅርታ ብሎ እንደ አዲስ ህይወት መጀመር እንዳይችል ለራሱ ያለው የተጋነነ ክብርና ቦታ ያግደዋል። ስለዚህ ይሄ ስሜት ስላለው ሶሪ የሚል መንፈስ አይኖረውም። ለሰዎች ደግሞ አስተያየት ሰጥቶ ዲስከስ እናድርግ በሚለው ደግሞ ዲስከስ እያደረገ እንዳይኖር የሚሰማው የለም። ስለዚህ እልሁ ይጨምርና ቀጥታ የአክሽን ሰው ይሆናል። ስለዚህ ለሰዎች ደንታ የሌለው ለራሱ ብቻ የሚኖር ይሆናል። እዛ ስቴጅ ላይ ሲኖር ከአጥሮቹ መሃል ውሸታምነት ሁሉ ሊጨመርበት ይችላል። አሁን ወደ አመሉ ራሱ ብዙ ነገሮችን ስለሚጨማምርበት ሁሉ ጊዜ የራሱን ብቻ ፍላጎት እያማከለ መኖር ይጀምራል። ይሄ ነው ቶክሲክ የሚሆነው። ከዛ እንደዚህ እኮ አድርገህ ነበር፣ ግን አሁን ለምሳሌ ካለፈ በኋላ እንደዚህ እኮ አድርገህ ነበር ታስታውሳለህ ምናምን እስቲ እጅግ በጣም ሊገርመው ይችላል። ማድረጉ ሁሉ እስኪጠፋው ድረስ ወደ ልክ በቃ ማንም ሰው እኔን ማሸነፍ አይችልም፣ ማንም ሰው እኔን ማሸነፍ አይችልም የሚል ድምዳሜ ላይ ይደርሳል። አይሹ ቶክሲክ ሲሆን ስለዚህ ማንም ሰው አሁን ከዚህ ወጥቼ ሊፍቷን ታች ስኮርድ እንኳን እንደ በጣም ብዙ የሚያሸንፈኝ ሰው አለ እና ማንም ብዬ አይብና አገላለጹ ራሱ ይለያል። ማንም ይሄ ቋንቋ ማለት ከዛ በኋላስ የሚያሸንፈኝ ማአሰም አጌንስት ነው። ተዋክ ቡርሃን እንደዚህ አታርግ ብለሽ በትህትና ነገርሽ። ከዛ በአክሽን እሱን የሚቃወም ነገር አደርጋለሁ። አስቢ ምን ያክል እንደሚያም ሌላውን ሰው። ከዛ ትቼሽ እሄዳለሁ። ይሄ ነው እና ኢጎ በጣም ከባድነቱ ቶክሲክ ስቴጅ ላይ ሲደርስ ሰልፊሽ ያደርጋል እና ወደ ራስ ወዳድነት ይሻገራል። እሺ አሁን ባውንደሪ ነው ቶክሲክ ራስ ወዳድነት ለሰልፊሽነት መሻገሪያ ባውንደሪ ነው። ራስ ወዳድነትን ከፍ አድርገን ራስ ወዳድነት ጥጉ ምንድነው መሰለሽ? ናርሲሲዝም፣ ናርሲስቲክ የሚባል ካራክተር እንድንላበስ ያደርጋል። ራስ ወዳድነት ኢጎስ ቶክሲክ ሲሆን ደንታ ቢስ ያደርጋል ለሰዎች። በቃ የራስን ብቻ ፍላጎት፣ የራስን ብቻ ጩኸት፣ የራስን ብቻ ንግስና፣ የራስን ብቻ እና ሞር ህይወቱም ከኮንሺየስነስ ይልቅ አንኮንሺየስ የሆነ ደመነፍሳዊነት የበዛበት አኗኗር ያላብሳል። ይሄ ነው ሂደቱ። በግለሰብ ደረጃ ኢጎ ግለሰቡም ላይ ይሁን በዙሪያ ያሉ ጓደኛም ቤተሰብ ላይ የሚያመጣውን ተጽዕኖ አየን። በተለይ በጣም ከባዱ ነገር ይመስለኛል ራሱ ሰውየው ላይ ነው ብዙ ችግር የሚፈጥረው። እንደ ሀገር እንያው እስቲ ከፖለቲካ አንጻር ኢኮኖሚውን፣ ማህበራዊ ህይወቱን፣ ማህበረሰቡን ከሱ አንጻር እንዴት ይታያል? በጣም ከባዱ ነገር በተለይ መሪዎች፣ ስራ አስኪያጆች፣ እነዚህ ማናጀርስ ሊሆን ይችላል የስራ ኃላፊነት ያለበት ሰው ኢጎ ካለበት ቀውስ ነው። የአንድ ሆስፒታል ዳይሬክተር ኢጎ ያለበት ሰው ቢሆን እርምጃዎቹም ውሳኔዎቹም ምኖቹም ከራሱ አንጻር ስለሚመዝናቸው እዛ ጋር ላሉ ስታፎችና በሕክምናው ዘርፍ ያሉ ቀዳሎችን ለመድፈን በሚደረገው ጥረት ውስጥ በጣም ሰፊ ክፍተት መፍጠሩ አይቀርም። ለምን አብረውት ያሉ ስታፎችም እንደማይሰማ፣ እንደማይረዳ፣ እንደማይገባው ሲገባቸው ግዴለሽ መሆን ይጀምራሉ። ፓሽን ያጣሉ። የሕክምና ደግሞ ሰዎችን የመርዳትም የማገዝም ስለሆነ ፓሽን ባጡበት ውስጥ ወርታች ያለው ኖርማል ሰራተኛና አገልጋይንም ለመምራትም የሆኑ ነገሮች ለማድረግም በጣም አሞታቸው ይሞታል። ተያይዞ ሲመጣ እዛ ተቋም ውስጥ ፓሽን ይጠፋል ማለት ነው። ስለዚህ ዋናው ነገር ኢጎይስቲክ የሆነ ሰው አፍቅሮተ ራስ አፍቅሮተ ራስን ማጋር፣ ራስን ማጋነን፣ ራስን በጣም ማላቅ ስለሆነ እዛ ሰው ጋር ቁጭ ብለሽ እኔ እኮ ለምሳሌ ምን ገጠመኝ ምናምን ብሎ ስለራሱ ብቻ ነው። እዚህ ጋር ግን ስራ ልንሰራ ነው። የሆነን ተቋም ውስጥ ለውጥ ልናመጣ ነው በጋራ። እኔ አይደለም ጨዋታው ተቋም ነው። ግን እኔ ማለት ምናምን ትታክቸዋል።
ስለዚህ እሱ እየመራን ኢቭን ድርጅቱ ፌል እንኳን እያደረገ ግን እሱ እየመራ እንደሆነ የሆነ ሰበብ ለራሱ መስጠት ይጀምራል። ይሄን ድርጅት ስመራው እኮ ስለዚህ አሁን ይሄ ስለሆነ በስራ አስኪያጅ በእያንዳንዱ ተቋም ውስጥ ስራ አስኪያጁ ወይ ማናጀሩ ወይ ሊደሩ የዚህ ችግር ተጠቂ ከሆነ መምራት አይችልም። በጣም ፈታኝ ነገር ነው የሚሆነው። መደበኛ ሰራተኞች መሀል ለምሳሌ ከካሜራ ማኖቻችን መሀል አንድ ኢጎ ያለበት እና መሪ የሆነ አስተባባሪ ቢሆን ከሴታፕ አሰራር ጀምሮ የሚፈጠረውን ፕሮብሌም ማየት እንችላለን። ከዛ ሌሎቹ ካሜራማኖች ምንድነው የሚሆኑት? እስኪ መቼው ያመቻቸው ምናምን ከዛ እዚህ ጋር የሆነ ሻዶ መጣ ምናምን ያዩት የሳቁ ብቻ አስተካክሎ ውጭ ብሎ ሊተው ይችላል። እስኪ ያልቅ ድረስ ግዴለሽ መሆን ይጀምራል። እንግዲህ በጣም በሲምፕል እንኳን ወይ ማለት ነው። ወደ ላይ ደግሞ ስንሄድ የፖለቲካ ሰዎች ደግሞ ኢጎ ውስጥ ከገቡ በጣም ትልቁ ችግር ወንበሩ መልቀቅ አይፈልግም። የሆነ የቀበሌ ሊቀመንበር ሊሆን ይችላል፣ የዞን አስተዳዳሪ ሊሆን ይችላል፣ የክልል መሪ ሊሆን ይችላል፣ ፕሬዝዳንት ሊሆን ይችላል፣ ጠቅላይ ሚኒስትር ሊሆን ይችላል። ኢጎ ካለበት በምንም ተአምር ወንበሩን አይለቅም። አት ዘ ሴም ታይም ችግሮችን እንደ ችግር ፊት ለፊት አይጋፈጥም። በተቻለ መጠን ራስን ማጠር ይጀምራል ማለት ራስን ለማሳመን እንጂ ታች ወርዶ ተሳስተናል፣ አጥፍተናል፣ አሁን እንደዚህ አድርገን በማረም አዲስ ለውጥና ሬቮሉሽን ማምጣት እንችላለን ብሎ ፈቃደኛ ለመሆን በጣም ያስቸግራል። ስለዚህ በሃይማኖት ዘርፍ ስንሄድ ኢጎ ያለበት ቄስ ወይም ደግሞ ኡስታዝ ከተፈጠረ በቃ የመጀመሪያ ደረጃ እምነት አካባቢ በተለይ ከሆነ የመጀመሪያ ጉዳይ ነቢያት ሲላኩ በእያንዳንዱ የሃይማኖቱ የቅዱስ መጽሐፍ ዝርዝር ውስጥ ዋና የተላኩት ኢጎን ለማጥፋት ነው። ፈጣሪ ያለ የለም ፈጣሪ ማገዝ ምናምን ዝም ብለሽ ቶታል ኦል ስደምሪው ማለት ነው። ለምሳሌ ትህትና ውስጥ ምን አለ? መተናነስ አለ የለም? ራስን ማጋነን የለም ማለት ነው። ስለዚህ ኢጎ ራስን ስለዚህ የነቢያት ሁሉ ትግል ኢጎን መግደል ነው። እያንዳንዱ ቦታ ሂጂ ኢጎን መግደል ነው። መተናነስ ዝቅ ማለት መሸነፍ የሚባለው ነው። ልክ መሸነፍ ስትይ ሰውነትሽ ላይ ትቀመጫለሽ። አሁን ሰው ትሆኛለሽ ማለት ነው። ስለዚህ የምትሰሚው ለመሸነፍ ነው መጀመሪያው። ስለዚህ ሙሉ በሙሉ ሰው ነሽ አንቺ። ትህትናው አለ ምኑ አለ ማለት ነው። ስለዚህ ኢጎን ለመግደል ስለዚህ አንድ የሃይማኖት መሪ ኢጎ አለበት ማለት አፍተር ኦል ሃይማኖቱን አይደለም ማለት ነው። ስለዚህ የሚመራውም ሰው ሃይማኖቱን አይሆንም። ቶታል የሃይማኖቱ እሴት ብርሃን ይፈዛል፣ ይከስማል፣ ይጠፋል ማለት ነው። ስለዚህ በተቋማት ደረጃ ኢጎ ወደ ትምክህትም ወደ ግብዝነትም ወደ አለመስማትም ስለሚወስድ በተቋማት ውስጥ ኢጎ ካልጠፋ የህብረት መንፈስን የቲም ስፒሪትን ይገላል። ሁሉንም ሪስፔክት ማድረግ ማክበር፣ ሁሉንም መስማት ይፈልጋል። ያንን ለማድረግ ኢጎ የሚባለውን ጉዳይ ማስወገድና መከባበር እንዲኖር ማንም ሰው ስብሰባ ውስጥ አስተያየት ሲነሳ ሁሉንም በደንብ በጥሞና ለመስማት ከሁሉም ጋር እዚህ ጋራም ባለ የስራ መንፈስ ውስጥ ከእያንዳንዱ ሰው አስተያየትም ሆነ ስራ የሚገኝ ቫልዩ እሴት እንዳለ ማመንን መቀበልን ስናስብ ኢጎ ይጠፋል። አንድ ኢጎ ያለበት የሆነ ቦታ ከገባ በቃ ከባድ ነገር ሁሉ ተበላሽ ቶታሊ ምንም በቀላሉ ማንሳት ይችላል። አንድ የሆነ ትንሽ የሽታ የሆነ ጫፍ ላይ ብትኖር እንዳለ ይበከላል አካባቢ ማለት ነው። ምንም አንድ ትንሽ የሆነች መጥፎ ሽታ ያላት ነገር ድንገት ከባድ እንዳለ ነው የሚሰነፍጠው። ግን አንዲት ኮርነር ላይ ብቻ ነው ያለችው ያቺ ጉዳይ። ስለዚህ አንድ ኢጎ ያለበት ሰው ከመጣበቅ አለበት ዘ ፕሮብለም እንዳለ ነው የሚያተራምሰው፣ የማያዳርሰው የለም። ለምን ኢጎ በብዙ መልኩ መገለጫ ስላለው እና ማህበራዊ እንትንንም ይበላል። ኢጎን ስናስብ እንግዲህ በብዙ መልኩ መጥፎ ጎኑን በግለሰቡ ደረጃ እንደ ሀገርም እንደ ማህበረሰብ እንደው በቅርብ ሰውም ካለበት ለቅርባችንም ሰው ይሁን በብዙ መንገድ መጥፎ ጎኑን ያነሳ ነው መጥፋት ያለበት ጉዳይ እንደሆነ አድርገን ነው የተገነዘብ ነው። ግን ለራስ የምንሰጠውን ከፍተኛ ግምት የተጋነነ ግምታችንን በበጎ መልኩ መጠቀም አይቻልም ወይ?
ወይ ከባድ ነው። አንደኛ ልክ አለመሆንን ለበጎ መጠቀም ማለት ነው። ለራስ የምንሰጠው ግምት ሲቀየር ምን ይሆናል መሰለሽ? ለመማር ዝግጁነት በጣም ይኖራል። ሁለተኛ በጣም አዋቂ ደግሞ ከሆንን ማለት እውቀት ያለን ሰዎች ምሁራን ምናምን ከሆንን ኢጎን ካጠፋ ነው ያ እውቀታችንን አይሽ ለአገልግሎት መጠቀም ያስችላል በትክክል። ግን ኢጎ ያለበት አዋቂ እውቅ ስሜቱን ያስቀድማል መጀመሪያ። ለምሳሌ አንድ በጣም ጎበዝ ምሁር ወይም ጎበዝ ደራሲ ይሁን በአገሪቱ ላይ በመጀመሪያ አንደኛ ደራሲ እኔ ነኝ እና በዚህ የድርሰት አጻጻፍ ውስጥ ብዙ ደራሲያን ምናምን ብዬ ማብራራት ሲጀምር ገና ይሄ ደግሞ ምንድነው የሚለው ማለት መጀመራችን አይቀርም። ኢቭን በቃ ኦዲየንስ ሊሰማው አይችልም እኮ ግን እኮ በተጨባጭ አንደኛ ደራሲ ሊሆን ይችላል። ግን ምን አይነቱን አመጡብን ነው የሚለው። አንቺም እዚህ እንደ ጋዜጠኛ በጭራሽ ይሄን ሰው ማለት ልትጠይቂው ራሱ እንትንሽ ከውስጥሽ ጋር ይሄንን ሰውዬ ድጋሜ እንግዳ አላደርገውም አይሲ ታዲያ አላጣነው ያን ሰው ግን እኮ ይሲ። ስለዚህ መጀመሪያ ሰልፍ ፕሮሞሽኑን ስለሚያስቀድም እኮ ነው ራሱ ማስተዋወቅ። ግን እኮ እናውቀዋለን። የሚያሳዝነው ደግሞ አንደኛ እንኳን እንደሆነ ማወቃችንን እስከ ያስተውለው ድረስ ነው ፌል this is a problem። ከዛ አንፃር ኢጎን ግን ሲያስወግድስ በቃ አገራችን ላይ እኮ ብዙ ደራሲዎች አሉ። ብዙ የሚወጡ አሁን ብዙ ደራሲዎች አሉ ማለት እኮ ብዙ ልክ የሆኑ ደራሲዎች ማለት አይደለም፣ ብዙ አሪፍ ማለት አይደለም። ግን ሰው የሆነ ጽሁፍ ጽፎ የሆነ መጽሐፍ አድርጎ እስካወጣ ድረስ የሆነ ካራክተር ቀርጾ በቃ ደራሲ ተብሎ ይጠራል። ሰነፍ ደራሲ፣ ጎበዝ ደራሲ፣ የማይሆን ደራሲ ምናምን ያል ተርም ልንሰጥ እንችላለን። ግን ተጨባጭ ነው። በጣም ብዙ ሺህ መጽሐፍ ግን ይታተማል። ስለዚህ በቃ በጣም ብዙ ድርሰቶች ይወጡ በጣም ጥሩ ነው አሁን ያለው እንትን ስራዎች። ግን በድርሰት ደግሞ እንትን እኔ ምን ይሰማኛል ብሎ በትህትና ቢያነሳስ ጆሮ እንሰጠዋለን። ጆሮ ስንሰጠው ራሽናል ነው የምናየው፣ ምክንያቱን ነው የምናስበው። ለመማርም ዝግጁ ነው የምንሆነው። ስለዚህ ኢጎ የስነ ምግባር ችግር ነው፣ የባህሪ ችግር ነው። ሰው ደግሞ ሲኖር የሚያግባባው ባህሪ ነው። ዋው እሱ እውቀቱ አይኖረው እንጂ እኮ ትህትና ነው። እስኪ ፈልጊ በህይወትሽ ውስጥ ከአእምሮሽ ከትውስታሽ የማይጠፉ የምታስታውሻቸው መልካም የምታያቸው ሰዎች እነማን ናቸው? ስነ ምግባር ያላቸው ማለት ደስ የሚል ፍቅር ያላቸው እንጂ በጣም ጂኒየስ ቢሆን አዋቂ ቢሆን ራሱን በጣም ካቅራራ ወይም ደግሞ አንደርማይን ካናናቀሽ እንዴ ቦታ ትሰጫዋለሽ? ቦታ መጀመሪያ ደግሞ ስራ ላይም ሆነ ህይወት ውስጥ ቦታ ሲሰጥሽ ቦታ ስትሰጪኝ መግባባት እንችላለን። ቦታ ሳንሰጣጥ መከባበር የሚባል ነገር ሳይኖር ማንንም አንሰማ። ስለዚህ ኢጎ ያለባቸው ሰዎች ኢጎን ለበጎ መጠቀም አይቻልም። ኢጎ ውስጥ በጎነት የለም። ኢጎ ውስጥ ማህበራዊነት የለም። ኢጎ ምክንያቱም ከስፍር ውጭ የሆነ እይታ ስለሆነ ኢጎን በበጎ ለመጠቀም ኢጎን ማጥፋት ነው ያለብን። ራሱን ካላጠፋለን ሰውየውን አናገኘውም። ኢጎ ያለበት ሰው እሱን አይደለም። ለምሳሌ አሁን በጣም ርቦኛል፣ በጣም አሞኛል እና በጣም ደግሞ ተበሳጭቻለሁ። አሁን መጣሁ እዚህና እንደጠገበ ሰው መጀመሪያ የምታገለው ግን እኮ ረሃቡ አፍዞኛል። ምን ያህል ግን ዛሬ ማለት አይቀርም እኮ በየመሃሉ ምን እንኳን እታገላለሁ ለመደበቅ። በጣም ተበሳጭቻለሁ። አረ ልክ አትመስለኝም። እንደው ዛሬ ቀረጻው ይቅር እንዴ? ለምን እንዴ? መቅረጽም አለብን። በጣም እታገላለሁ ግን ሪፍሌክሽን እኮ አለ። ከዛ በተቻለኝ መጠን ትግል እያደረኩኝ ነው የውስጥህን ላለማሳየት። ስለዚህ ራስህን አይደለህም ማለት ነው። አዎ። ከዛ እኔ ከሄድኩ በኋላ ታወራላችሁ ይሄ ሰው ዛሬ ልክ አይደለም አራት። ስለዚህ እሱ ግን ልክ ነው ነው እንግዲህ ቆይቶ ድንገት ቤት ደግሞ ሰው ታሞበት ወይ ምናምን ከሆነ ቆይቶ ስልክ ሊደወላችሁ ይችላል። ታዲያ ቅድም ለምን አልነገረንም? ምን አለ ቢነግረን? ምን አለ ብናውቅ ወደሚል ነው የሚሄደው። እሺ ሰውየው ግን ምንድነው በተቻለው መጠን ውስጡን ይደብቃል። ስለዚህ ራሱንም ሳይሆን ነው የሚኖረው፣ መሆን የለው።
በተቃራኒ ያሉትን ሰዎች ምን እንበላቸው? አሁን ኢጎ ያለባቸው ሰዎች ለራሳቸው ከፍተኛ ግምት የሚሰጡ ከሰው በላይ የሆኑ የሚመስላቸው ለራሳቸው እኔ ከንትና በላይ ነኝ፣ እኔ ከማንም በላይ ነኝ የሚሉትን ሰዎች እንዲህ ያልናቸው እንደዚህም አይነት ችግር ይፈጥራሉ። በጣም ራሳቸውን የሚያሳንሱ ደግሞ በተቃራኒ የሆኑ ዲሰንሲ ነው በጣም ራሳቸውን የሚያሳንሱ እኔ እኮ ምንም የለኝም እያላቸውም ጭምር እኔ የለኝም አቅሙ እያላቸውም ጭምር አልችልም የሚሉ በጣም ለራሳቸው ያላቸውን ዋጋ ያወረዱ ሰዎችን ሰው የሚያውቃቸውን ያህል እንኳን ራሳቸውን ማያውቁ አሁን አንዳንዴ ይሄ ሰውዬ በጣም ጎበዝ ነው ኧረ እኔ ሰነፍ ነኝ እኮ እንደዚህ አይነት ነገር እኮ አላቅም የሚል ሰው እውቀቱን ማያውቅ ሰው ብቻ ለራሱ ያለው ግምቱ በጣም የወረደን ሰው ምን እንበለው? በጎ የሆነ ዲሰንት የመሆን ነገር አለ። ይሄ አሁን አንቺ ደግሞ ያነሳሽልኝ ልክ የኢጎን ኦፖዚት ነው። ያም ሮንግ ነው በጣም ስያሜ እንፈልግላቸው እንጂ በጣም ሮንግ ነው። ለምሳሌ አንዳንዱ ከበጣም ማስመሰል የመጣ ለምሳሌ አሁን መጽሐፍ ጽፌያለሁ አይደል? በቃ ጽፌያለሁ I have to be confident with that እኔ እኮ ብዙ ማለት መጽሐፍ እኮ ብዙ አይሆንልኝም እንደው ሰው ይለኛል እንጂ ካልኩኝ ለምሳሌ በጣም ነውረኛ ነኝ። ምክንያቱም ኦልሬዲ ኤግዚስቲንግ የሆነ ነገር አለ። ግን ከሱ በላይ ባቅራራ ከሊሚቴ በላይ የሆነ ነገር ብል እና ወደ ኢጎ ይሄዳል ያልነው ችግር ነው። ከሊሚቴ በታችም ሰው ሴም ሺት በጣም 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 ፕሮብለም ነው። በአብዛኛው ራስን ዝቅ ብቻ አይደለም ከዝቅታ በታች እንደዚህ አሁን ባልሽው ቶን መውረድ ካስመሳይነት ነው የሚመነጨው። ምናልባት ደግሞ በራስ አለመተማመን ቢሆንስ? እሱማ ሌላ ነው። ቆይ እሱ ነጥል ነው ያለው። አሁን ይሄኛው በተለይ ያለው የለኝም አባባልን በጣም ይሄ ለወደድ ባይነት የሚያመጣ አለ። የመጀመሪያው ሰዎች ይሄለም እኮ ትህትና ምስኪን እኮ ነው እንዲባል መባልን ከመፈለግ ሲሆን አስመሳይ ማንነት ወደድ ባይነት ምናምን የለም ለማምጣት የሚመጣ ፕሮብሌም ነው። ኢትስ አ ፕሮብሌም። በራስ ካለመተማመን ከሆነ ያስታውቃል። በማጆሪቲው የሚታየው ግን ወደድ ባይነትን ፍለጋ ነው። በቃ ትሁት ነኝ አይነት ስሜት ነው። ይሄኛው በራስ አለመተማመን ምናምን ከሆነ ግን ፍርሃት ነው በብዛት የሚታይባቸው እነዛ ሰዎች ላይ። ለምሳሌ አሁን ሀብትም ይሁን ሀብታም ነኝ ማለት በጣም ኃጢአት ይመስለዋል። የሆነ ስህተት እንደሆነ ማሰብ ይጀምርና ይፈራል። አሁን አለኝ ላለ ማለት አይደለም። በቃ ይሄ ነገር ልክ ነው ወይ ብሎ ከመስጋት የለም። ፍርሃት ውስጥ ያለው በጎ ነገር ነው። ከፍርሃት ነው። ከእውቀትም አኳያ ደግሞ ኤክስፒሪየንስ ባለማዳበር በራስ መተማመን ተሞክሮ ነው የሚያመጣው። አንድ ሰው በራሱ እንዲተማመን እችላለሁ ብለህ መን ከሚለው አይደለም። ራስን ከማወቅ ጋር ነው የሚገናኘው። ራስን ማወቅ ይፈልጋል። ራስንም ለማወቅ ፕሩፍ ማድረጊያ ስራ ይፈልጋል። አሁን እኛ ልክ የመጀመሪያዋን ኤፒሶድ ስንሰራ 10ኛዋን ኤፒሶድ ስንሰራ 20ኛዋን ኤፒሶድ ስንሰራ እንትናችን እያደገ ይመጣ የለ ራሳችንን ማወቃችን በራስ መተማመናችን ምናምን። ስለዚህ በራስ ለመተማመን እነዚህ ሰዎች እውቀትም ያለው እውቀት እንዳለው አለማወቅ ምናምን ነው ከምንድነው የሚመጣው? ኤክስፒሪየንስ ጋር የሚያዝ ማለት መስራት ጋር እየሰራ ሲሄድ ነው ሰው ራሱን ፕሩፍ የሚያደርገው የሚለው ነገር ነው። በአብዛኛው ግን ኢጎ አለ አይደለ? ከኢጎ ተቃራኒ የሆነው ራስን ዝቅ ማድረግ ምንድነው? ወደድ ባይነትን መፈለግ አስመሳይነት ነው። በብዛት ኤንን ዞረን ብንፈልግ ፕሩፍ እውቀቱ አለው ግን እኔ እኮ ምን አውቃለሁ ብለህ ነው። አሁን ለምሳሌ እኔ አሁን ዳይሬክተራችን ነው ወደዋለሁ ኪሩቤል አሁን እሱ ምን እኔ እኮ በቃ እቺ ካሜራ እንዴት ላድርጋት ምናምን ብሎ እዚህ መጥቶ እንትን ቢል አስመሳይ ነው። እሺ ይሄ ወደድ ባይነት ጎበዝ እንደሆነ እናውቃለን ሁላችንም። ስለዚህ ምን እያለ ነው ልንል እንችላለን። this is a problem። ስለዚህ ኢጎ ስቶሲ በለራስ በጣም የተቆለለ ኢጎ የሌለን ነገር አለኝ ብሎ ራስን ማንገስ ነው። ራስን ማፍቀር ነው። እንዴ እኔ እኮ ትቀልጃለሽ እንዴ ትናኮ ነኝ በቃ በአንድ ሰዓት ውስጥ ለምሳሌ እኔ እኮ ያልኩኝ ምን ይከለፈል እንኳን ኦዲየንስ ሊመለከተው አንቺ ራሱ እየታከተሽ ነው የምትጨርሺው። ኧረ ዝም በል በእናትህ ልንል እንችላለን በወሬ መሀል። this is the point። የዚህ ደግሞ ተቃራኒ እንደው ይሆን አሁን ጠየቅሽ ነው እዚህ ጋር ቁጭ ብለናል። ጥያቄ ልጠይቅኝ እኔ ልመልስ ቁጭ ብያለሁ እንደው ይመስለኛል ማለት ነው እኮ ካልኩኝ አይሹ አስመሳይነት ነው የሚሆነው። ለመወደድ መፈለግ እና ወይ ራሱን ዝቅ አድርጎ እኮ የሚኖር ምንድነው ምናምን ይሄ በብዛት አለ ሶሳይቲያችን ላይ። it's also wrong ስህተት ኢጎ ሜክስ ነው። የኢጎም ተቃራኒ
ኤክስ። እሺ ወደ መጨረሻው ጥያቄ ላምራ። ኢጎ እንግዲህ እንደ ችግር እንደ ህመምም እንደ በሽታም አይተነዋል። ማህበረሰቡም ላይ ራሱ ግለሰቡም ላይ እንደ ሀገር የሚያመጣው ተጽዕኖ እንዳለ አይተናል እና ኢጎ ያለበት ሰው ቅድም እንዳልከው ኢጎ እንዳለበት የሚረዳው ተሸንፎ ራሱን አክሰፕት ሲያደርግ ልክ አልነበርኩም ለካ ሲል ነው ብለሃል። ግን ደግሞ እንዲሁ እዛ ደረጃ ከመድረሱ በፊት ውድቀቱን እስከሚያይ ከሚጠብቅ ኢጎ ያለበት ሰው ምን ይደረግ? አሁን እንደኛ ሀገር ቻሌንጅ የሚያደርገን አብዛኞቻችን በእውቀት ይሄ በተለይ በህይወት ክህሎት የህይወት ክህሎት የሚባል ላይፍ ስኪልስ ከኮሚኒኬሽንም ጋራ ራስን ከማወቅ ጋር እነዚህ ያሉ በጣም ኢምፖርታንት የሆኑ ህይወትን የማሸነፍ ልምምዶች እና ስልጠናዎች፣ ትምህርቶች፣ ከልቸሮች አላሳለፍንም በአብዛኛው እና በተለይ እንደ ተቋማትም ከሆነ ይሄ ላይፍ ትሬኒንጎች በብዛት ኮንቲኒየስሊ ቢዳብሩ ነገሮች በጣም ይስተካከላሉ። ኢጎም ይገራል፣ የሚገራ ነገር ነው። ምክንያቱም ሰልፈው ልክ ነው እኮ ራስን ማወቅ የሚባል ነገር ላይ ጥቂት ከሄደ ራሱን ይፈትሻል። ራስን ማወቅ ማለት ፓተርኖቹ እነዚህ ነው። ስለዚህ እያንዳንዱ ሰው ራሱን በራሱ ማየት ስለሚችል ስለዚህ ሰዎች ሲያሳዩት ሳይሆን ራሱን በራሱ ማየት እንዲችል መርሆቹን ፓተርኖቹን ማየት ከተቻለ በቀላሉ ኢጎ ያለበት ሰው ራሱ ማከም ይችላል። የስር የሰደደ በሽታ አይደለም። ከሆኑ ስቴፖችን በላይ ላያልፍ ይችላል። በጣም በጊዜ ከታከመ ለምሳሌ የሆነ ሰራተኛ ሆኖ የተቀጠረ ኢጎ ያለበት ሰው ስራውን እየሰራ ክፍተቶች ማለት በደንብ ስራው የሚፈልገው ኮሚትመንት ካለ ስራው ራሱ ይገራል በቀላሉ ማለት ነው። ስለዚህ the best thing ላይፍ ስኪል ትሬኒንግ መውሰድ ነው። ምንም እንትን የለው። ሄዶ ደግሞ አለብኝ የሚለውንም ደግሞ ስለማያውቅ ተቋማት ላይ ከሆነ ደግሞ ተቋሞች ባይዘወይ the best thing ነው። ትሬኒንግን በጣም ቢለማመዱት ሀሪፍ ነው። ሰራተኞቻችን ሁሌ ሪሃቢሊቴት እና ይሄ እያደረጉ እያደሱ ስለሚሄድ ላይፍ ስኪልስ መሰጠት አለባቸው። በጣም እዚህ በቀላሉ ይስተካከላል። በጣም የተካበደ ችግር ስላልሆነ ናርሲስቲክ ፐርሶናሊቲ የሆነ ነገር ቢያዳብር ግን እጅግ ከባድ ይሆን ነበር። ኢጎ ግን የሆነ ሳይኮሎጂካል ፕሮብለም ነው። ስራ ይገራል። ኢጎን እችላለሁ፣ ችግር የለውም፣ እሰራዋለሁ ምናምን ብሎ አስቦ የቤት ስራ ሰጠሽው ቤቱ ሄደ መስራት አቃተው ይገረዋል። ነገም ሄዶ ምናምን ሲለማመጥ ፌል ስለሚያደርግ ፌለር is the best teacher for ለኢጎ መውደቅ በጣም አሪፍ ማስተማሪያው ነው። እንደ ጀነራል ከወሰድሽው ግን ትሬኒንግ ላይፍ ስኪል ትሬኒንግ ይገረዋል። የህይወት ክህሎት ትምህርቶች። እሺ ደግመህ ቃሉን ስለጠራኸው ምናልባት ተመልካቾች ምንድነው የሚል ግር ሊላቸው ይችላል ብዬ ስላሰብኩ ነው። ናርሲስቲክ ፐርሶናሊቲ ብለህ ያነሳኸውን ትንሽ ይበላል። በጣም ጥሩ። አዎ ናርሲስቲክ ፐርሶናሊቲ ራስ ወዳድ ከመሆን የሚመጣ ጠባይ ነው፣ ስብዕና ነው። ይህ ስብዕና ነገሮችን ሁሉ ለራስ ፍላጎት ብቻ እንዲሆን በሚያደርግ ኢ ርህራሄ፣ ኢ መልካምነት፣ ኢ በጎ መሆን የምንኖረው የሰውነት ክፍል ደግሞ የሰውነት ማንነት ስብዕና ናርሲስቲክ ፐርሶናሊቲ ይባላል። ስንኖር የዚህ ደግሞ ተቃራኒ አለ። ይሄ ኢምፓቲክ ምን ሌለ በርህራሄ፣ በበጎነት፣ በመስጠት፣ በደግነት የምናስበው ይሄንኛው ደግሞ የዛ ተቃራኒ ሲሆን የሆኑ ነገሮች ኦፖርቹኒስቲክ መሆን አጋጣሚ ሲመጣ ለራስ እንዴት ነው መጠቀም የምችለው ኢቭን በፍቅር ህይወት እንኳን አድቫንቴጅ ይፈልጋል። ናርሲስቲክ ሲሆን ፍቅር ውስጥ እየተኖረ ብሔርና ጎሳ በሌለበት እንዴት ብሎ ማኒፑሌት ለማድረግ እስከ መሞከር የሚደርስ ግለሰባዊነት ይሄ በመሪዎች በምናምን ደረጃ ወደ ፖለቲካውም ሲኬድ የሚፈጥረው ነገር እንዳለ ሆኖ ግን በፐርሶናሊቲ ደረጃ ከወሰድነው ከራስ ወዳድነት ጋር የተጣባ የባህሪ እንቅስቃሴ ወይም የባህሪ እውነታ ናርሲስቲክ ፐርሶናሊቲ። ምናልባት አንድ ነገር ለማግኘት የሆነ ነገር ፈልገን እሱን ለማግኘት የማይገቡ አይነት ድርጊቶችን ሁሉ እስከ መፈጸም ምናልባት የሰው ህይወትን እስከ ማጥፋት ምናልባት በጣም ሌሎችንም ሊጎዳ የሚችል ነገሮችን እስከ ማድረግ የሚደርስ ማንነት ማለት ነው። yes እንዲያውም in the expense of others ነው። በአብዛኛው ናርሲስቲክ ፐርሶናሊቲ ማኒፑሌቲቭ ነው። ይሄ እንትን ያደርጋል፣ ሌሎችን በጣም ይጎዳል። አዎ እንዴ ሳይኮሎጂካሊ አንቺ ነን አኪዱ ይሄን አብዬ አሳማምጥሻለሁ በሚባለው ኮመን ቋንቋ ይሆንና ከዛስ ምንም ተጠቀምኩብሽ ማለት ነው።
አላሁ በአብዛኛው ዴይ ቱ ዴይ ላይፋችን ላይ በመጥፎ ሁኔታ እያዳበር ነው የመጣነው ነገር ነው። ኦፖርቹኒስት ነው ይሄ እድል ምን አጋጣሚን ተጠቃሚነት የሆነ አጋጣሚ ያገኝ እንዴት ተጠቀምበት የሆነ ሞመንት ይኖር እንዴት ነው ሳክ the news narcissistic እሺ በጣም ቆንጆ ቆይታ ነበር የነበረ። ተመልካቾችም እንግዲህ ስለ ኢጎ ለራስ የተሰጠ የተጋነነ ማንነት ላይ ያላቸውን አስተሳሰብ እንዲሁም ራሳቸውንም የፈተሹበት ነው ብዬ አስባለሁኝ። ለራሳችን የተጋነነ አመለካከት ስንሰጥ የምንለበሳቸው አይነት ባህሪያት ይኖራሉ። እነሱንም ጠቅሰናል ቅድምና ምናልባት እንደዛ አይነት ባህሪም ከተላበስን የምንወጣባቸውን መንገዶች ብናስብ መልካም ነው ብለን እናስባለን። ቴንክ ዩ ለዛሬ ቴንክ ዩ ሶ ማች ቆንጆ ቆይታ ነበረ። አሜዚንግ ዛሬ በጣም ቆንጆ ነገር ነው ያመጣሽው። እሺ ተመልካቾቻችን እንግዲህ በዛሬው የነጸብራቅ ፕሮግራማችን ያነሳነው ጉዳይ ለራስ የምንሰጠው እጅግ የተጋነነ አመለካከት የሚያመጣው ተጽዕኖ ራሳችንም፣ ቤተሰብ፣ ጓደኛ፣ ሀገር፣ ማህበረሰብ ሁሉም ነገር ላይ መልካም ጎን እንደሌለው አይተናል። ስለዚህ እንግዲህ ራሳችንን ከኢጎይዝም መጠበቅ አለብን ብለን እናስባለን። በበጎ ጎኑ መጠቀም እንደማንችል እየተገነዘብን እንግዲህ ኢጎይዝምን ከራሳችን ለማስወገድ ጥረት እናድርግ ያለብንም ሰዎች ማለት ነው። ራሳችንን ማወቅ ትልቁ መፍትሄ ነው ብለን እናስባለን። እስከ ሳምንት እንግዲህ መልካም ጊዜ ነው ላችሁ።